ምንም ፊልም ያን ያህል አታይም ነበር ነው? አረ በደንብ እናያለን። ህንድ ፊልም በደንብ ነበር ምን ነው። ታላቅ ፊልም ላይ ደርሰሻል? አዎ አራቀልጅ ታላቅ ፊልም ታላቅ እህቴ ነበረ። አሁን ታላቅ ፊልም ያዩ ሰዎች በሁለት ይከፈላሉ። ታላቅ ፊልም ከእንግሊዝኛ ዜና በኋላ ሆኖና ታላቅ ፊልም ከአፋርኛ ዜና በኋላ ሆኖ ቅዳሜ 6 ሰዓት በኋላ ቅዳሜ ቅዳሜ 6 ሰዓት ከታላቅ ፊልሙ በፊት አፋርኛ ዜና ነበረ፣ እንግሊዝኛ ዜና ሽመልስ ጉድ ኢቭኒንግ ምናምን ይል ነበረ ወይስ? እኔ ትዝ የሚለኝ ታላቅ እህቴ ነበር። እንደውም አንዴ ትዝ የሚለኝ ጠብቀን የገና የክሪስማስ እንትን ነው ፊልሙ የሚታየው። እሱ አይደለም ሌላ ፊልም ነበረ። በረዶ ላይ ምናምን ስትሮጥ ሴትዮዋ ምናምን ትዝ ይለኛል። ከዛ ከሷ ጋር ጠብቀን እያንቀላፋን ምናምን ጠበቅን። ከዛ ፊልሙ ተጀመረ። በዛውም ምንድነው ክሪስማስ እንስራ ነው ለኛ። የነሱ ክሪስማስ አልፏል መሰለኝ ፈረንጆችና ቀስለ ፊኛ እየነፋን እያየን ነው ቲቪ ማለት ነው። ጽድ ላይ ነው ደግሞ የምናረገው ጌጣጌጡ የምናረገው። እህቴ በደንብ ነው የምትደራጀው። ታላቅ እህቴ ትሰራለች ምናምን ይሄ ጌጣጌጥ እንደዚህ ምናምን ይሏላ በወረቀት የሚሰራው ታውቃለህ። ይሄ ተጠቅሎ አንዚ ይለዋል እሱን ሰርታ ምናምን እንደዚህ ወደ ታች የሚመጣ ነገር ነው እንዴት ስትይዛት እሷን ሰርታ ምናምን ብቻ አብረን ሰርተን ምናምን ፊኛ ፓርት ላይ ደረሰን ማለት። ከዛ ፊልሙ እያየን ነው በጣም እየሳቀች ነው ፊልሙ እያየችና ምናምን ትላለች። ከዛ ተመስጣ እንደዚህ አድርጋ ጽዱ ላይ ስታርገው በዋለ ማለት ነው በለልጅ ባላባሽ አትፈንዲ ተነሱ አባቴ ነበር አጠፋፋው እንዳለ ሁሉ ነገር አጠፋፋው። ፊልሙንም ሳናይ በቃ ተኛ። እኛ ቤት በጣም ላለመቀስቀስ ማለት ቲቪው ስር መሆን አለብሽ በጣም